አንድም የሚወራ ነገር ሰምቶ አያውቅምና ይሄ ነገር ግራ ገብቶት ነው ዛሬ አዶኒን እትዬ ግን ስራዋ ምንድነው ብሎ እየጠየቁ ማለት ነው። እስካሁን ስራዋ ምን እንደሆነ አያውቅም። ዝም ብላ ጠዋት ስራ ብላ ከቤት ትወጣለች። ከዛም ማታ ላይ ወደ ቤት ትገባለች። መኩ ደግሞ ስራ እንዳላት ነው እንጂ የሚያውቀው ስራዋ ምን እንደሆነ ምን እንደምትሰራ ሰምቶ ስለማያውቅ ዛሬ አዶኒን ጠይቋል ማለት ነው። አዶኒ ደግሞ የሚያውቀው እዛ ጋር ነጋዴ እንደሆነች ነው። መኩ ደግሞ እዚህ ጋር የሰማው ልጆችን እንደምታሳድግ ሰምቼ ነበር፣ ሰው ነግሮኝ ነበር። እዚህ ጋር ደግሞ ስለዛ ነገር የሚያወራ ሰው አንድም ሰው አይቼ አላቅም ሲል እዛ ጋር አዶኒ ትንሽ ደንገጥ ብሏል ማለት ነው። ምናልባት ይሄ ነገር ከአባቱ ጋር ሊገናኝ ስለሚችል ሊሆን ይችላል። እዛ ጋር አንተ ለማንም ሰው አትናገር፣ ይሄን ነገር እኔና አንተ እናወራለን ያለው ማለት ነው። ምናልባት የአዶኒ አባት ከዚህ በፊት ቤት ውስጥ ሲያወራም አዶኒ ሰምቶ ሊሆን ይችላል። እንደዚህ ህፃናትን እንደዚህ የሚያደርጉ ህገወጥ የህፃናት ዝውውር ብሎ ስለዛ ነገር ሰምቶ ከሆነ ይሄ ነገር ከአዶኒ አባት ሞት ጋር ሊገናኝ ስለሚችል እዚህ ጋር መኩን ለማንም አታወራ፣ ይሄን ነገር እኔና አንተ እናወራለን በሚስጥር ያዘው ብሎታል ማለት ነው። ያንን ነገር ደግሞ ያለው እኔ ማወቅ ያለብኝ እኔ ማጣራት ያለብኝ ነገር ስላለ ነው ብሎታል ማለት ነው። ከዛ ቤት ውስጥ አሁን ሄለንን የጠረጠረ ሰው ሁለት ሰዎች ሆነዋል፣ መኩና አዶኒ ናቸው ማለት ነው። አዶኒም ያው እንደዚህ አፍ አውጥቶ ማንንም ሰው አልጠየቀም። ባለፈውም ቁጭ አድርጎ ቶሚን አውርቶት አንዳንድ ነገር ሊጠይቆ ፈልጎ ነበር፣ ግን እንደዚህ አፍ አውጥቶ ሄለንን ጠርጥሬ ያለው ሄለን እንደዚህ ነች ብሎ ስለሷ የሆነ ትንሽ የተፈጠረበትን ግርታ እንዲጠራለት ቶሚን ማውራት ፈርቷል። እዛ ጋር ምናልባት ሊደብሮ ይችላል። እንዴት እሷን እንደዚህ ትጠረጥራለ ብሎ ያ ነገር ይለኛል ብሎ ፈርቶት ነበር ዝም ያለው እንጂ ያኔ ራሱ ኑኑ የታገተች ጊዜ ቴክስት ስትጽፍ አይቷልና በአንዳንድ ነገሮች ጠርጥሯታል እሷን። አሁን ደግሞ እዛ ኑኑ ክፍል ሆና ሁሉም ሰው ቦታውን ማግኘት አለበት እንደዚህ መሆን አለበት የሚለውን ነገር አዶኒ ሰምቷል። በዛ ጉዳይ ሄለንን የተወሰነ ጠርጥሯል። ግን ደግሞ በዛ ልክ ተጨባጭ የሆነ ነገርና ሄለንን የሚያጋልጥ ነገር እሷን ሙሉ ለሙሉ እንዲጠረጥራትና እሷ የሆነ ነገር አድርጋለች የሚለውን ነገር ለመወሰን ደግሞ ተጨባጭ ነገር አላገኘምና ከዚህ ጋር ደግሞ ከመኩ ጋር እንደዚህ ህፃን ታሳድጋለች፣ ህፃናቶችን አቅመ አልባ ከሆኑ ወላጆች ትወስድና ታሳድጋለች የሚለውን ነገር ሰምቶ አያውቅምና እዚህ ጋር ደግሞ መኩ ሰው ነው እንደዛ ያለኝ የሚያወራ ሰው አለ ብሎ ሲነግረው አዶኒ ግን ደንገጥ ብሎ እዛ ጋር ይሄንን ነገር ለማንም ሰው አታውራ ብሎታል ማለት ነው። በአንዳንድ ነገሮች አሁን ሄለን የምታረጋቸው ነገሮች ትንሽም ብትሆን ፍንጭ እየተገኘ ነው ማለት ነው። አሁን አዶኒ የምን ህፃን ነው የምታሳድገው፣ የት ነው የምታሳድገው የሚለውን ነገር ምናልባት ከቶሚ ጋር ላወራ ይችላል። ቶሚ ያው ከዚህ በፊትም ሲያወራ እንደነበረው ህገወጥ ህፃናትን አንድ ቦታ እናሳድጋለን ብሎ ህገወጥ ህፃናት ዝውውር የሚሰሩትን ሰዎች ይዘናቸዋል ወይ ደግሞ ህፃናቶችን ይዘናቸዋል፣ ግን ደግሞ እንደዛ የሚሰሩ ሰዎችን አላገኘንም ብሎ ከዚህ በፊት ሲያወራ ነበርና ይሄ ነገር ደግሞ ለቶሚ ራሱ ትንሽ ፍንጭ ሊሆነው ይችላል ማለት ነው። ምናልባት ቶሚ አይታወቅም እዛ ጋር ሄዶ አሁን አዶኒ ይሄን ነገር እንደዚህ ሰማው ብሎ ቢነግረው ወይ ደግሞ አዶኒን የማይሆን ነገር ነው ያሰብከው ወይ ደግሞ ሰው የማይሆን ነገር አውርቶ ነው የማይሆን ወሬ ነው ብሎ ያን ነገር ሊያጣጥልበት ይችላል። ወይ ደግሞ ያን ነገር ካመነና ከተቀበለው ራሱ ሄዶ ለሄለን ሊነግራት ይችላል። ይሄ ነገር ደግሞ መኩ ላይ ጣጣ ሊያመጣበት ይችላል ማለት ነው። ሄለን አሁን እዛ ጋር መኩ ነው እንደዚህ ያለው እሱ ነው ይሄንን ወሬ ይዞ እዚህ ቤት የመጣው የሚለውን ነገር ከሰማች እሱ ላይ የሆነ ጉዳት ልታደርስ ትችላለች ማለት ነው። ለምን እሷ ለዓላማዋ እሷ የምታደርገው ነገር እሷ የምትሰራቸው ወንጀሎች ሁሉ እንዳይጋለጥ አሁን ላይ ብዙ ሰው እየጎዳች ስለሆነ ማለት ነው። ሌላው ከዛ ቤት እየጎዳች ያለችው ሰው ኑኑ ነው። ኑኑ አሁን እዛ ጋር ለሊቱ ሙሉ እያለቀሰች አድራ እንደዛ ፊቷ አባብጦ የማይሆን ወሬ ቫይረሱ ሳይዛት ሰዎች እኮ በቫይረስ መርዞሻል ብላ ያንን የውሸት ዜና ከነገረቻት በኋላ ልጅቷ እንደዛ ጉስቁል ብላ ከአልጋዋ ላይ መነሳት አቅቷት እንደዛ ለሊቱ ሙሉ ስታለቅስ አድራ አይኗ አባብጦ ራሱ ምንም ሳታዝንላት ምንም ሳትራራላት በቃ ይዞሽ ተረጋጊ፣ ህይወት ይቀጥላል፣ አንቺ ለቤተሰቦችሽ ብለሽ መኖር አለብሽ፣ እናትሽ አታሳዝንሽም እያለቻት እዛ ጋር የማይሆን ወሬ እየነገረቻት እሷን እንድትጽናና ለማድረግ እየሞከረች ነው እንጂ እዛ ጋር የእሷ እንደዛ መጎሳቆልና የእሷ እንደዛ ኩርምት ብሎ አልጋ ላይ መተኛት ምንም አልመሰላትም። ያን ያክል አላሳዘነቻትም ማለት ነው። አሁን ደግሞ እንደውም ቶሚ ለነ አይንዬ ሌላ ቤት አዘጋጅላቸዋለሁ፣ ሌላ ማረፊያ አዘጋጅላቸዋለሁ ብሎ ለነሱ ቤት እያዘጋጀላቸው ነው። አሁን እነሱ እነ አይንዬ ወደዛ ከሄዱ ኑኑ ከነሱ ጋር እንድትሄድ አትፈልግም ማለት ነው። እሷ እዚህ ነው የምትሆነው ብላ ዛሬ ላይ ለኤልሹ ነግራታለች። ለምን እዛ ከሄደች ምናልባት ልትመረመር ትችላለች ወይ ደግሞ በሆነ መንገድ በሽታው እንዳሌለባት ልታረጋግጥ ትችላለች። ያ ነገር ደግሞ የኔን አላማ ያካሽፍብኛል ብላ ስለምታስብ ኑኑ ካጠገቧ እንድትሄድ አትፈልግም። ለዛም ነው ዛሬ ለኤልሹ እሷ እዚህ ነው የምትሆነው፣ እሷ ከዚህ ቤት አትሄድም፣ ስራ ታግዘናለች ብላ የነገረቻት ማለት ነው። ኤልሹ ግን በዛ ነገር ደስ አላላትም። እንደውም እሷ ከዛ ቤት እንድትሄድላት ትፈልጋለች። ለምን እዛ ጋር አዶኒን ትቀማኛለች፣ አዶኒ እሷን ብቻ ነው የሚያየው እኔን አይቶኝ አያቅም ብላ ስትበሳጭ ስለነበረ አሁን ደግሞ እነ አይንዬ ከዚህ ቤት ሊወጡ ነው፣ ቶሚ ቤት እያዘጋጀላቸው ነው የሚለውን ነገር ሄለን ለእሷ ስትነግራት ደስ ብሏት ደግሞ እዚህ መልሳ
ተመልሳ ደግሞ ሄለን ኑኑ አትሄድም እዚሁ ከኛ ጋር ነው የምትቆየው የሚለውን ነገር ስትነግራት ኤልሹ በጣም ደብሯት ነበርና እናም ደግሞ እዛ ጋር በጣም እንደተበሳጨች ስትነግራት ሄለን እዛ ጋር ያለቻት ሁለተኛ እቺ ልጅ ትናገሪያትና ከኔ ጋር ነው የምትጣየው እሷ ላይ የደረሰባት ነገር ራሱ ይበቃል ስትላት ኤልሹ ይሄ ነገር ጥያቄ ፈጥሮባታል። ባለፈውም ሄለን ክፍል ቁጭ ብላ መሬት ላይ ተቀምጣ ስታለቅስ አይታለች። የዛን ጊዜም ኑኑ ምን ሆና ነው ብላ ስትጠይቃትም ሄለን አልነገረቻትም። እናም ደግሞ ኑኑ የራሷ ክፍል ኩርምት ብላ ቁጭ ብላ አይታለች። እዚህ ጋር ደግሞ ሄለን እሷ ላይ የደረሰባት ነገር ራሱ ይበቃታል ስትላት ባለፈው ቤት የመጣው ፖስታ ምን ይዞ ይሁን የሚለው ኤልሹ ላይ ጥያቄ ፈጥሮባት ነበርና ይሄንን ነገር ለማጣራት ሄለን ክፍል ሄዳ ራሱ ያንን ፖስታ ፈልጋ ልታየው ሞክራለች። ግን ሄለን ወዲያውኑ ደርሳባት ያንን ፖስታ ተቀበለቻት እንጂ እዛ ጋር ኤልሹ ያንን ፖስታ ብታይ ኖሮ ይሄንን ዜና ለሁሉም ሰው ታዳርስ ነበር። ደግሞም በጣም ደስ ይላት ነበር። ኑኑ በቫይረስ ተያዘች የሚለው ነገር በጣም ደስ ይላት ነበር። እውነት ይመስላትና አዶኒን አትቀማኝም በቃ ካሁን በኋላ መቼም አዶኒ ቫይረስ እያለባት ከሷ ጋር አይሆንም የሚለውን ነገር ስለምታስብ ይሄንን ዜና ለሁሉም ሰው ትነግር ነበር። ግን ሄለን ይሄንን ስለምታውቅ ቶሎ ብላ እሷ ፖስታውን ሳታይ ተቀብላታለች ማለት ነው። ያው እሷ እዛ ቤት እያወራች ያለችው አዶኒ ወንድሜ ነው፣ አዶኒ እንደ ወንድሜ ነው ማየው ብላ ነው እንጂ የምታወራው እንዳፈቀረችውና እንደወደደችው ግልጽ ነው። አሁን እዛ ጋር ለኑኑ ስትላት የነበረው አዶኒ ወንድሜ እንዳንቺ አይነት ሴት ሳትሆን ካንቺ በላይ ሴት ነው የምትገባው ብላ ነው ያለችው እንጂ ለራሷ እንደምትፈልገውና እንዳፈቀረችው ግልጽ ነው። ከዚህ በፊትም ታዲ ጠይቃት ነበር አፍቀረሽዋን እንዴ ብላ ስትጠይቃት ያኔም ደንገጥ ብላ ነበር። ግን ማንም ሰው እንዲያውቅባት አልፈለገችም። ይሄ ነገር በሚስጥር እንዲሆን ትፈልጋለች። ግን ደግሞ በዚህ በኩል የሱ በዚህ ልክ ኑኑ መፈለግና የሱ በዚህ ልክ በኑኑ ዙሪያ ማንዣበብ በጣም ደብሯታል፣ ሰላሟን ነስቷታልና እሱና ኑኑ እንዲቀራረቡ አትፈልግም። አሁን ደግሞ ይሄንን ፖስታ ካየች በጣም ደስ ይላት ነበር። ለሁሉም ቤተሰቦች ኑኑ እኮ በቫይረስ ተያዘች እንደዚህ ሆነች ብላ አዳርሳ ደግሞ ነገሮችን ሁሉ ልታበላሽባት ትችል ነበር ከሄለን ስር ማለት ነው። ሄለን ያው ኑኑ ላይ ይሄ የደረሰው ነገር ከኔ ከቶሚና ካንቺ መውጣት የለበትም ብላ ያንን ነገር ኑኑ በሚስጥር እንድትይዝ ነግራታለች ማለት ነው። ኑኑ እስካሁን ለማንም አልተናገረችም። መሲ ደግሞ የሆነ ነገር እንደተፈጠረ የሆነ ነገር እንደሆነች ገብቷታል። እዛ ክፍል መታ ራሱ የፊቷን ማባበጥ የሷ እንደዚህ ደጋግማ ማልቀስ ራሱ የሆነ ጥያቄ ፈጥሮባታልና ምን ሆነሻል ብላ ያንን ነገር ደጋግማ ስትጠይቃት ኑኑ ልትነግራት አልፈለገችም። እዛ ጋር ሄለን የነገረቻት ለቤተሰቦች ሻዘነት ተፍጠሪ በቃ ይሄ ምንም ነገር እንዳልተፈጠረ አንቺ ነገሩ ዋጥ አርጊና ያጂ እኔ ደግሞ መድኃኒት አመጣልሻለሁ መድኃኒትሽን ትጀምሪያለሽ ብላታለች። እዛ ጋር አሁን ሄለን ለማድረግ ያሰበችው ትንሽ ጥያቄ የሚፈጥረው ልጅቷ እዚህ ጋር ጤነኛ የሆነች ምንም ቫይረስ ሳይኖርባት ቫይረሱ ያለባቸው ሰዎች የሚወስዱትን መድኃኒት ይዛላት መጣ ያንን ነገር ልታስጀምራት ነው ማለት ነው። ይሄ ራሱ የጭካኔዋን ጥግ ነው የሚያሳየው። ይሄ ራሱ ልጅቷ ላይ ተጽዕኖ ሊፈጥርባት ይችላል ማለት ነው። ምንም በሽታ ሳይኖርባት ጤነኛ የሆነች ልጅ እዚህ ጋር ደግሞ በሽታው ያለባቸው ሰዎች የሚወስዱትን መድኃኒት ስትወስድ ምናልባት ሌላ የጎንዮሽ ጉዳት ሊያስከትልባት ይችላል ማለት ነው። ይሄ ነገር እሷ ምንም አልመሰላትም። የልጅቷ እዛ ጋር ቅስሟ መሰበር፣ የእሷ ደግሞ ጤነኛ ሆና መድኃኒት መውሰድ ምንም አልመሰላትም። እሷ የምታስበው እሷ ያሰበችው አላማ እንዲሳካላትና እንዳለችውም ለልጇ ለኤልሹ የሆነ ነገር አስቀምጬ ማለፍ አለብኝ፣ ልጄ ምንም ነገር ሳይጎላት ምንም ነገር ሳይቸግራት መኖር አለባት የሚለውን ነው የምታስቡ እንጂ እዚህ ጋር ሌላ ሰው ተጎዳ፣ ሌላ ሰው እንደዚህ ሆነ የሚለው ነገር እሷ ምንም አይመለከታትም ማለት ነው። ምናልባት አሁን የኑኑ ጓደኛ መታለችና እሷ ልትጠይቃት መታለች። አሁን ክፍል ስገባ መቼም ኑኑ ወይ ለእሷ ልትነግራት ትችላለች። ያው የልብ ጓደኛው እንደሆነች ታስታውቃለች። ሚስጥረኛዋ ጓደኛ ልትሆንም ትችላለች። ምናልባት ይሄ ነገር ደርሶብኝ ነው ይሄ ነገር አጋጠመኝ ብላ ከነገረቻት ልጅቷ እዛ ጋር አንቺ ሄደሽ ተመርምረሻል ወይ ደግሞ ናሙና ሰጥተሻል የሚለውን ነገር ልትጠይቃት ትችላለች። ወይ ደግሞ ይሄን ነገር እኛ ለማንም ሳትናገሪ አንቺ እኛ በራሳችን መንገድ ማጣራት አለብን ብላ ልጅቷ አሁን የመጣችው የኑኑ ጓደኛ ያንን ነገር ለራሳቸው የሚያጣሩበትን መንገድ ከፈጠረችና ኑኑ ደግሞ እዚህ ጋር ራሷን አጽናንታ ምንም ነገር ሳይመስላት ወይ ደግሞ ከልጅቷ ጋር ወጥታ ሄዳ በራሷ መንገድ ተመርምራ እውነትም ቫይረሱ አለብኝ ወይስ የለብኝም የሚለውን ነገር ካላወቀች በስተቀር እዚህ ጋር ኑኑ ጤነኛ መሆኗን የምታውቅበት መንገድ በጣም ረጅም ነው የሚሆነው ማለት ነው። ያው አንድ ሊነግራት የሚችለው ነገር ቴዲ መጥቶ ከነገራት ነው እንጂ ሄለን መቼም አዝናላት እዚህ ጋር ልጅቷ ቅስሟ ተሰበረ፣ ተጎዳች ወይ ደግሞ ሞራላ ተሰበረ የሚለው ነገር አሳስቧት መቼም ልትነግራት አችልም ሄለን ማለት ነው።